ሰላም የአቤልቲው ፋሚሊዎች እንዴት ናችሁ? ሰላም ነው። የመጀመሪያ ቪዲዮችን በሪያክሽን ቪዲዮ መተናል። ሪያክት የምናደርገው ዳሽን ባንክ ባዘጋጀው ቻሌንጅ ላይ ብዙ ቲክታከሮች ቻሌንጁን አክሴፕት አድርገው ተሳትፈዋል እና ዛሬ የሰሩት በጣም የሚገራርም ድንቅ ቪዲዮዎች አሉ። እስከ የሚያስገርመን ድረስ ማለት ነው። የሚገራርም ምርጥ ቪዲዮዎች አሉ። እነሱን ሪያክት እናደርጋችኋለን። በቪዲዮ መጨረሻ ላይ ደግሞ እንደ መጀመሪያ ቪዲዮ ቀለል ያለች ጊቫዌ እናዘጋጃለን። ቪዲዮውን ጨርሳችሁት ወደ ሪያክቱ እንሂድ። የመጀመሪያ የምናየው ያሲኖ ነው። እንቀጥል። አበባ ስጠኝ። የለም የ50 ብር አበባ ስጠኝ። የለም የ50 ብር አበባ ስጠኝ። የለም የአበባ አበባ አሰማም እንዴ ትወና ያሲኖ እኮ አንደኛ ነው። ማርያምን ይችላል። ምን ይሰራል ካላበባ አንተ እጅ ማማ ናፍቃኝ መቃብር ጋር ልሄድ። እንዴት ነሽ እናቴ? እንዴት ነሽ? እባክሽ ይቅርታ አድርጊልኝ። ሁለት ቀን ጸለይሽ። እንዴት ነሽ አደዬ? እንዴት ነሽ አደኮ? ከሄድሽ በኋላ አይዞ የሚለኝን ሰው አጣሁኝ እኮ። አይዞ አዎ፣ ትወናው ይለያል። ማርያምን ነው የምላችሁ። በጣም ጎበዝ ልጅ ነው። በጣም አይዞ መባባል አለብን። አንዳችን ለአንዳችን እናስፈልጋለን። አይዞ፣ አይዞሽ፣ አይዞን መባባል ያስፈልገናል። አንጨካከን። አንዳችን ለአንዳችን ጥላ ከለላ ነው። ምንም ችግሩ ከባድ ቢሆንም እና ልክ እንደዚህ ወንድሜ በእናትህ ልብስ እንዴት እንዳበሰበስከው። እሰይ ማን ራስ የውሃ ጨዋታ ጀምራል። ባንክ ቡኬን አበሰበስከው በእናትህ። የምን ባንክ ነው? የዳሽን ባንክ እኮ ደንበኛ እኮ ነኝ። ለምን? ከዘመኑ ጋር አብሮ የዘመነ ባንክ ነው። ለምሳሌ ዳሽን ባንክ ሱፐር አፕ በውስጡ በርካታ ኑሮን የሚያቀሉ ጉዳዮችን የያዘ ፕላትፎርም ነው። ቨርቹዋል ማስተር ካርድ የሚባለው ስኳር እዛው ስልክ ላይ እኮ አለ። ዓለም አቀፍ ተቀባይነት ያለው በውጭ ሀገር ለሚደረጉ ክፍያዎችና ግብይቶች ተብሎ የተዘጋጀ በእጃችን የምንይዘው ሳይሆን በስልካችን የሚቀመጥ ቨርቹዋል ካርድ። አረ ወንድሜ በእናትህ ና ባንክ ቤት እንሂድ፣ ለኔም አካውንት ክፈትልኝ። አረ በእናትህ ወንድሜ መሄድ እኮ አይጠበቅብንም። እንዴት በዳሽን ባንክ ሱፐር አፕ እኮ መክፈት ይቻላል እዚህ ስልካችን ላይ። ጓደኛዬ የልቤ ሰው ዳሽን ባንክ ጸዴ ቪዲዮ ነው። አሪፍ ቪዲዮ ነው። ወደ ቀጣይ ቪዲዮ እስቲ እንሂድ። ያሲኖ ይችላል። ቀጣይ ደግሞ ወደ አበቃል ነው የምንሄደው። አበቃል በጣም የሚያዝናናኝ የሚችል ልጅ ነው። በጣም የሚያዝናናኝ። በቃ እኔ መዝናናት ከፈለኩ ቲክቶክ ገብቼ የማየው አበቃል ነው። ቀዳሚ ከፊት ነው ቀዳሚ የዱላላ አናት ትጠላለህ። ህዝቦይ ንጉሥ አበቃል ፊታችሁ ቆሜያለሁ። ዛሬ የተቀደሰች ቀን ናት። ለኔ ስጦታ የምትሰጡበት ቀን። ዘብ አቤት ንግስት ሆይ። የመጀመሪያ ስጦታ አቅራቢውን አስገባው። ታዛዥ ነኝ። ንጉሥ ሆይ እኔ ለእርሶ የሚመጥን ላቅ ያለ ስጦታ ነው ይዤ የመጣሁት። ሙሽ ይሄ ነው ለኔ ሙዚ ዘለት ነው የመጣው። ማርት ጨርሱት። ይበላል። ምንድነው የሚሰሩት? ጨርሱ አላለችም እንዴ? ታዲያ ሰውየው ነው አሙዙን አልኩኝ እንዴ? አረ ንጉሥ ሆይ ምን አረኩ ነኝ እንዴ? አረ ወይኔ ሁለተኛውን ሰው አቅርቡት። የማንም ከንቱ አበሳጮት አይደል ንጉሥ ሆይ? እኔ ክሶታለሁ። ማስቲ ቀረበ አንቺ
ምን እሺ ነው ሙድ እያዘብኝ ነው ያሉት? እንዴት አልናደድም? እናንተ ንጉሳችሁ ላይ ሙድ እያዛችሁ አላችሁ። ተዘጋ ውጓት አንቺ ንጉሳችሁ ላይ ያበሳችሁ ነው ይላል። ተወጋ ቆቆሪዘሽ ትመጫለሽ። ቆቆሪዘሽ ትመጭ ንጉሳችንን ማጫወቻ ታደርጊያለሽ። ደግሞ ትበላለች እንዴ? አንቺ ትበያለሽ? ስጦታ አምጥተሽ ምንድነው? ቆይ ምንድነው? ውጓት አላልክም እንዴ? እና በነገር ነው የምትወጓት? ምን አውቃለሁ። ኧረ ስንት አይነት ሰው አለ፣ ስንት አይነት ሰው። ወይ ደህና ነገር አሰጡ፣ እዚህ እኛን ያስቆሙናል። ምን ደህና ነገር ኖሮሽ? ምን ለማለት ፈልገህ ነው? ያበደ ስጦታ አለኝ እኔ። ዳሽን ባንክ ሱፐር አፕ ይሰኛል። ዳሽን ባንክ ሱፐር አፕ የነዳጅ ክፍያን ጨምሮ በውስጡ የተለያዩ ሚኒ አፖች አካቷል። ላይፋችሁ ነው የሚቀለው ነው የምላችሁ። ያበደ ስጦታ ነው ይሄ። አልነገርኳችሁም ለካ ከፊውቸር ነው የመጣሁት። ይችላል አበቃድ ይችላል። መዝናኛ ቪዲዮ ይመቸው። ኔክስት ቪዲዮ እንሄዳለን። ኢትዮጵያዊቷ አቫታር ይላል እኔ ውስጥ በነገራችን ላይ ቪዲዮ መጨረሻ ላይ ጊቭአዌ ያለ ሰብስክራይብ እያደረጋችሁ የደወል ምልክት እየተጫናችሁ ቤተሰብ ፋሚሊውን ወዳችኋለሁ። እንቀጥል። ቀረጻው ምናምን ጸደይ ነው። የምር አቫታር ነው በቃ የምትመስለው። የሚገርም ሜካፕ ላይ የተሰራችሁ የሚገርም ስራ ነው። ለስራ የመረጡበት ቦታ ቀረጻው ጸዴ ነው። አንደኛ ሬት አድርገው በባል 10 ከ10 ነው የምሰጠው። እውነት አንደኛ ነው። አይ ቲንክ እቺ ልጅ ከዶሚኒቴል ጋር የምትሰራው ናት አይደል? እማይ ቀስቶች ማንም ስታቅ እድለኛ ነህ። እድለኛ የሆንኩት በዳሽን ሱፐር አፕ ምክንያት ነው። ዳሽን? አዎ፣ አንቺም ከፈለግሽ የዳሽን ሱፐር አፕን በማውረድ ኮይን ሰብስበሽ እድለኛ መሆን ትችያለሽ። እስቲ ወደ ኔክስት ቪዲዮ ሄደናል። የልጅ አይ ቲንክ ኮንተንቱም ድራማ ምናምን ነው መሰለኝ ቲክቶክ ላይ ጎበዝ ልጅ ነው። እንይለት
እዚሽ መንደር ላይ ተወልጄ ያደግኩት። ከሌላኛው መንደር ያሉት የባሪያዎች ሰፈር ይሉታል። ለባሪያነት የሚጠልፉን ሰዎች መቼ እንደሚመጡ አይታወቅም። ሁሌ በሰቀቀን ውስጥ ነው የምንኖረው። ከዚህ መንደር ለቤተሰቤ ስል ርቄ መኖር እፈልጋለሁ። አባዬ! አቤት ልጄ። ኢዛና ምን የተፈጠረ ችግር አለ እንዴ? ወታደሮቹ በዚህ ሰሞን መምጣታቸው አይቀርም። ስለዚህ ነቅተን መጠበቅ ይኖርብናል። ከኔ ሰዎች የተወሰኑትን ወደ ድንበር ልኬያቸዋለሁ። ምን ነው ልጄ? አባዬ ከዚህ ሀገር ውጪ ሌላ ሀገር የለም እንዴ? አለ እንጂ ልጄ። አንድ ቀን ይዤሽ እሄዳለሁ። አሁን ነይ ትንሽ ዞር ዞር ብለን እንምጣ። እነዛ ሰዎች ግን አንተን አይወስዱብኝማ? እኔን ማንም አይወስድብሽም። ሰዎቹ መጥተዋል። ጠላፊዎቹ አባዬ እማዬስ? ወደ መንደሩ መሄድ ይኖርብናል። ልጄ አምልጪ! ደህና ናችሁ አይደል? ሌሎቹ ተያዙ እንዴ? ከኛ ተገለዋል። ሌሎቹ ግን አምልጠዋል። እና ታዲያ ምን ልታረግ አሰብክ? ወደ ሌላኛው መንደር ሄጄ ጥሩት መሰረታለሁ። ከቤተሰቤ ጋር አሪፍ ጊዜ አሳልፋለሁ። መልካሙ ሁሉ እንዲገጥምህ እመኝልሃለሁ ወንድሜ። ለአንተም መልካም ይሁን። ራስን ጠብቅ።
እዚሁ አዲስ ህይወት እንጀምራለን። እዚህ ግን አባዬ አንተን አይወስዱብኝም አይደለ? ማንም አይወስድብሽም። ግን እዚህ በምንድን ነው የምንኖረው? ምን እየሰራ? ያልኩን ቃል በጊዜ አስረክ ጊዜ የለኝም። ምን ነበር? ስራ ፈልጌ ነበር። ይቅርታ እንዴ እደውላለሁ። ምን አይነት ስራ ነው የፈለግከው? ማንኛውንም ስራ መስራት እችላለሁ። እና መታወቂያ ይዛል? መታወቂያ ምንድን ነው? መታወቂያ ማንነት የሚገልጽ ነገር ነው። መታወቂያ የለም? እሺ ባንክ አካውንት አለ? የለኝም። እነዚህን ማሟላት ካልቻልክ ልንቀጥር አንችልም። ግን እኮ ስራ ያስፈልገኛል። ማንኛውንም ስራ መስራት እችላለሁ። ምንድን ነው? ስራ መቀጠር ፈልጎ ነው። መታወቂያም የባንክ አካውንትም የለውም። ሌላውን ተውና የባንክ አካውንቱን እኔ እከፍትልሃለሁ። እንዴት? በአዲሱ በዳሽን ሱፐር አፕ እዚሁ አካውንት መክፈት ትችላለህ። ባንክ ቤት ሳይሄድ አካውንት መክፈት እንዲሁም ሌሎች አገልግሎቶችን በአዲሱ በዳሽን ሱፐር አፕ ማግኘት ትችላለህ። ስለዚህ ነገ መጥተህ ስራህን መጀመር ትችላለህ። አዲስ ህይወቴ ምዕራፍ ከዳሽን ጋር ሀብዬ እጀምራለሁ። ዳሽን ባንክ ሁሌም አንድ እርምጃ ቀዳሚ። እንዳያችሁት መንፈስ ጊዜ ነው የጨረስኩት። የሚገርም ቪዲዮ ነው። አሁን ቀጣይ ምናየው እነዛው እንቀጥል። አንዳንዴ እኮ እንደዚህ እኮ ይጠፋል። ይቅርታ በጣም ነው የሚችሉት። የእውነት ከቀረጻ ከምን እንጃ እኔ ቃላት የለኝም። ለእነዚህ ልጆች ቃላት የለኝም። እውነት በጣም ነው የሚችሉት። እንደ አጋጣሚ ሆኖ ሰማቸውን ትዘላለች ነው እንጂ በጣም ነው የሚችሉት። ይችላሉ። የት ነው ያለ ነው? ይሄን እኮ ነው የምለው። በደንብ ነው የሚችሉት። እውነት I have no word። እንዴት ወደዚህ ልመጣ ቻለ? እንኳን ወደዚህ እንድትው በሰላም መጣችሁ። ማለት ይኸውላችሁ ዓለም ገደብ የሌለውን ህይወት ቀለል አድርጎ ለመኖር ሌት ተቀን ሰዎች ይለፋሉ። በዚህ በእኛ ዓለም ደግሞ ህይወት የበለጠ ቀላልና ምቹ ናት። በዚህ ከተማ ውስጥ ያሻችሁን ገንዘብ ለፈለጋችሁት ሰዎች፣ ቡድን፣ ተቋም ያለ ገደብ የምታዘዋውሩበት ከተማ ነው። ታዲያ በዚህ ብር ያሻንን መግዛትና መሸመት እንችላለን ማለት ነው። የፈለጋችሁትና ያሻችሁን ነገር መገበያየት ትችላላችሁ። ዳሽን ሱፐር አፕ ላይ ያለውን ሴንድቱ እሱን ለማሳየት ነው የፈለጉት። አይ ነው አንደርስታንድ። ነገር ግን ይህንን ማድረግ የምትችሉት በዚች ከተማ ሳይሆን እዚሁ እኛ ዓለም ውስጥ በሚገኝ ሌላኛው ከተማ ውስጥ ነው። ታዲያ ወደዚህ ከተማ እንዴት ነው የምንሄደው? አንድ እርምጃ ብቻ በቂ ነው። እንዴት? አሁን ደግሞ የት ነው ያለነው? በዚህ ከተማ ውስጥ የማይሸጥ የማይለወጥ ነገር የለም። ካላችሁስ የማይሸጠው ነፍስ ብቻ ነው። የፈለግነውን ነገር ሁሉ በዚህ ከተማ ማግኘት እንችላለን ማለት ነው። በሚገባ ያለምንም ጥረት ባላችሁበት ሆናችሁ ጊዜ ቦታ ሳይገድባችሁ የፈለጋችሁትን አይነት የተለያዩ አልባሳቶች በከተማ
በከተማችን ውስጥ ያሉትን የሁሉንም ሱፐርማርኬቶችና የኤሌክትሮኒክስ ምርቶችን በተጨማሪም ይህን የመሰለ ስንጋ ብትፈልጉ ቅርጫ አድርገን የፈለጋችሁበት ቦታ እናመጣላችኋለን። በዚህ ከተማ ውስጥ አለ እንጂ የለም የሚባል ነገር የለም። ታዲያ ከዚህ ለመውጣት አንድ እርምጃ ወደፊት። ሰላም፣ እንዴት ናችሁ? ሰላም፣ አሁን ያላችሁበት ከተማ ማይካድስቲ ይባላል። በዚህ ከተማ ህይወት የተፈጥሮ ንግድ ከብርሃን ፍጥነት በላይ የምትጓዝበት የዶሮ ላማን ያህል ቀላል የሆነችበት የቴክኖሎጂ ከተማ። ምን የተለየ ነገር አለ እዚህ ከተማ? በዚህ ከተማ የዳሽን ካርድን ብቻ በመጠቀም ብራችሁን ወደ ዶላር በመቀየር ዓለም አቀፋዊ ግብይቶችን ለመገበያየት ለምሳሌ ከሼን ከአሊባባ ላይ እንዲሁም ከኔትፍሊክስ ላይ ፊልሞችን ከስፖቲፋይ ላይ ደግሞ ሙዚቃዎችን ከቤታችሁ ሆናችሁ የመዝናኛ ክፍያዎችን መፈጸም የምትችሉበት ሙዝ ከመላጥ በላይ ህይወት ቀላል የሆነበት ታላቅ የቴክኖሎጂ ከተማ ነው። ቆይ እንደዚህ ህይወትን ቀላልና ዘመናዊ የሚያደርጉ ከተሞችን የያዘ ዓለም ምን አይነት ዓለም ነው? ይህ ዓለም ሁሉም በአንድ የያዘ የዳሽን ሱፐር አፕ ዓለም ነው። በዳሽን ሱፐር አፕ ዓለም ሁሉም ነገር አንድ እርምጃ ቀዳሚ ነው። ትችላላችሁ። እንግዲህ ይህን ይመስላል እስካሁን የነበረን ሪያክት ፓርት 1 ነው። ፓርት 2 ደግሞ ይዘንላችሁ እንመጣለን። መጨረሻ ላይ ጊቫዌይ ብያችሁ ነበረ። ያው እንደ መጀመሪያነታችን ቢያንስ ይሄ ቪዲዮ ወደ 5000 ቪው ቢገባ እና ደግሞ 500 ላይክ ቢኖረው እና ኮሜንት ላይ ገብታችሁ ደስ ያላችሁ ነገር ጻፉና ራንደም ላይ አይተን እንሸልማለን። ሽልማቱን በቀጣይ ቪዲዮ አሳውቃችኋለሁ ምን እንደሚሆን። ወዳችኋለሁ። ሰላም ሁኑልኝ። ሰብስክራይብ፣ ሼር የደወል ምልክቷን እየተጫነን